አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን ሁሉ አቤቱ ወደ ፈተና አታግባን መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽም ድንግል ነሽ በስጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን እንድትለምኝልን እንማጸናለን። አሜን። ሞክር ያለው ጋይስ እስjust ይህ ቀን በቀን ሌሊት ከመተኛቴ በፊት የጸለይኩት ነገር ነው። ማታ ማለት ነው። እዚህ ደረጃ አልደርስም ነበር ያ ጸሎት ባልጸልይ ኖሮ። ገባችሁ አይደለ? ፍርሃት አይለቀኝም ነበር ያ ጸሎት ባልጸልይ ኖሮ። ስለዚህ ማለት ነው ሜቢ አማርኛ ሁለተኛ ወይም ሶስተኛ ቋንቋዬ ስለሆነ ይሆናል አብዛኛው ጊዜ በደንብ ያወራሁት እንግሊሽና ትግርኛ ነው። አማርኛም ለመምከርና ቲክቶክ ለመቀረጽ ተጠቀምበታለሁ። በአካል ብታገኙኝ ማለት ነው በጣም ነው ኮልተፍተፍ የምለው ልንገራቸው፣ ግን ልምድ ሆኖብኛል። ኤኒዌይስ ችየዋለሁ፣ ግን የበለጠ ተለማምጄ ደግሞ በፍጥነት ነው ምደግመው ማለት ነው።